እግዚአብሔርን እንደመጠበቅ በቃ የሚከስህ ነገር የለም። እግዚአብሔር ባይዘይ ባስጠበቀ ልክ ነው የሚከስህ፣ በጠበቀው ልክ ነው የሚከስህ ሲሰጥህ ማለት ነው። ልክ እንደዛው ነው በምድርም በሰማይም ነው የሚከስህ። በነገራችን አለማማረር የሰው ልጅ ትልቁ ፈተና ባይዘይ እግዚአብሔርን ማማረር ነው፣ መውደቁ ነው። አሁን አባታቸውን ይበለጻል አቤት ወደ ፈተና አታግባን ይባላል አይደል? እና ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ወደ ፈተና አታግባኝ ማለት ፈተና አይኑር ማለት አይደለም። ፈተናው ይኑር ግን ፈተናውን አልውደቅ። ፈተናውን መውደቅ ምንድነው ካልከኝ በመከራና በችግርህ ጊዜ እግዚአብሔር ማማረር። ከዛ ቅዱስ ጳውሎስ ሲከተልና 3 ደቂቃን ያቸው ይላል። እሳት ውስጥ እኮ ገብተዋል ግን አላቃጠላቸውም። ገብርኤል ያዳናቸው እነዛ 3 ወጣቶች እሳት ውስጥ ገብተዋል ግን እሳቱ አላቃጠላቸው። መፈተንህ ምናምን ሁሉ ነገር ውስጥ ገብተህ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት፣ ፈተናን አለመውደቅ ማለት። በመጠበቁት ስትሆን ራሱ እግዚአብሔርን በመጠበቁት ስትሆን እግዚአብሔር ያህል ቁጭ ብሎ እኮ እየሰማህ እኮ ነው። እንግዲህ የልብህን ጩኸት መቼም አትደብቀው። እግዚአብሔር ዝምታም ይጮሃል አንዳንድ ጊዜ እግዚአብሔርን ጭቅጭቅ አለማድረግ ራሱ። ሊቀ ነቢያት ሙሴ ህዝቡን ይዞ ከወጣ በኋላ ከፊት ለፊቱ የኤርትራ ባህር፣ ከኋላው የፈርዖን ወታደር መጣበት፣ መሀል የተጨነቀ ህዝቡ ቅውጥ ያደርገዋል። አንተ ገደል ከተትከን የግብጽ ሽንኩርት ይሻለን ነበር ይሉታል። እሱ ግን ዝም አለ፣ ምንም አልተናገረም። እና እግዚአብሔር እንዳለው ታውቃለህ ሙሴ ሆይ ለምን ትጮህብኛለህ አለ። ዝምታው በጣም እንባ፣ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው። እና በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ። በቃ እየጸናችሁ እየጸለያችሁ እግዚአብሔርን ጠብቁት። እና በዚህ ነው ፈቃዱን እና የሚባሉ ነገሮች በቃ ይሄ ጉዳይ እግዚአብሔር ፍቃድ እንደሆነ አላውቅም። የምታውቅበት መንገድ ተቀምጦልሃል። መጽሐፍት አሉ፣ አባቶች አሉ፣ ጸሎት አለ፣ ሱባኤ አለ። አድርግ። እስከዛ ድረስ ሄደ የእውነት ተነጋግረን ራስን ሳትዋሽ እስከዛ ድረስ ከፒኩ ድረስ ማድረግ እስከምትችሉ ድረስ ሄደ። ዝም ካለ ያን ጊዜ መጠበቅ ጀምር። በቃ እግዚአብሔር ሲፈቅድ ይሆናል የሚባለው አንተ ይፈርተን ከጨረስክ በኋላ